ቅር ያለ ትመስላለህ። የማይመስል ነገር ስታወሪ ነው። ይልቅ እዚህ ቤት እግር እያበዛሽ ነው። ይሄ ፍቅር ሀሳብ ነው። ተሳሳትኩ? ኧረ አንቺ ተሳስተሽ አታውቂም። ሁሌም ቢሆን እኮ ልክ ነሽ። ውሸት ምን ልትል ነው እንዴ? ሰው አይደለች እንዴ? እንዴት ተሳስተሽ አታውቂም ይባላል? የተናገርከው እኔን ለማብሸቅ ቢሆንም አንተ ልክ ነህ። ሰው ሆኖ የማይሳሳት ፍጡር የለም። ምግብ ላቅርብ በቃ እህት አለም። ማን የሰራው ምግብ ነው? እኔ ነኝ አጣፍጬ የሰራሁት። አረ እና እንዳደ ይጣፍጣል። ብርሃኔማ በሙያ አትታማም። እንደውም ከኔ ትበልጣለች። እንደዛ ከሆነማ መብላት እፈልጋለሁ። እኔም ያው ራሷ መሰከረች። እንደውም ኤላ ምግብ ቤት ካልከፈትሽ ያለ ይላል። ጭራሽ ምግብ ቤት ወደ ቢዝነሱ ላይ መጣው እኮ። በቃ እኔ ላቅርብ። አይዞሽ፣ አንዳንድ ጊዜ ያጋጥማል። ለሌላው ጊዜ ግን ተጠንቀቂ። እሺ፣ አመሰግናለሁ ኤላዬ። ዛሬ ግን እንዴት ነው? ሊዱ ኤላን አላየሽውም ወይስ ምንድን ነው? ሊዱ፣ ዛሬ አንቺም አብዝተሽዋል። ግን ካስከፋዎች በጣም ይቅርታ። ይቅርታ አያስፈልግም። ይቅርታ ያልኩሽ እኮ ጥፋት ስላላጠፋሽ አይደለም፣ በቃ ስለደበረሽ ስለመሰለኝ ነው። አደይን አገኛት? አዎ፣ እሷ እኮ ናት መንገድ ላይ አግኝቻት እንደወደቅሽ ነገረችኝ። ዝም ብላ ስትጨነቅ ነው እንጂ እኮ እኔ ምንም አልሆንኩም። አደይ መጨነቅ ስለምትወድ ነው። ጥሩ ሰው ናት። ብቻ ስለ አደይ እንዳይሆን ብቻ እንደዚህ እያወራሽ ያለሽ። አዎ ተሳሳትኩ። አደይ ጥሩና ባህሏን የምታከብር ሴት ናት። ከመቼ ወዲህ ነው እባክሽ አንቺ የአደይ አሽቃባጭ ሆንሽ? ምን እየሆናችሁ ነው? ይሄ አይጣላም። አደይ በጣም ጥሩ ልጅ ናት። በቃ ሌላ ነገር ምን ይፈጠር? አዎ ሊዱ፣ ምን ይሁን ነው የምትይው? ወይስ ቅናት ነው? እስኪ ስለ ሊዱ እዚህ ፊት ለፊቷ ነገራት። ምናልባት እኮ ሊዱ እኔ እንደዚህ ነኝ ብለሽም ልታስቢ ትችያለሽ። ስለ ሊዱ ልንገር? አይ አንቺ አታውቂኝም። የማያውቀኝ ሰው ደግሞ ስለ እኔ መገመትም ሆነ ማውራት አይችልም። ገና ሳልናገር ከፈራሽ ይኸው ጸባይሽን ታውቂዋለሽ ማለት ነው። በሉ በቃ እኔ ልሂድ። ልሸኝክ ይለይ። ችግር የለውም፣ ብቻዬን መሄድ እችላለሁ። አይ በዛው እኮ እኔ ወክ ማድረግ ስለፈለኩ ነው። በቃሽ ነኝ። ባርኮቴ፣ ወይ አደይ፣ ምን ነው የከፋ ትመስላለህ? አዎ በጣም ከፍቶኛል። ምን ነው ወንድሜ፣ ምን ሆንክ? አደይ በቃሽ። ወንድሜ እያልሽ ስሜቴን ላለመርዳት አትሞክሪ። በቃ እኔ እወድሻለሁ፣ አፈቅርሻለሁ። ሰው እንዴት ነው እህቱን የሚያፈቅረው? በቃ እንዴት እንደሆነ አላውቅም፣ ግን ፈልጌው አይደለም። አንተም ለካ እህቴ የምትሉት ያስመሰላችሁ ነበር። አደይ እንደዛ እኮ አይደለም። እኔ ከልቤ ነው የምወድሽ። አሁን ውጣልኝ። አስመሳይ ነሽ፣ አልፈልግም። ውጣልኝ።